ጀግና ነው ማለት ነው። ጀግና ታውቃላችሁ? ጀግና ማለት በነገራችን ላይ ይሄ ተሸክሞ ታማኝ ሆኖ በጣም ጎበዝ በሳል ሆኖ በደንብ ማሰላሰል የሚችል ሰው ነው ጀግና ማለት እንጂ አንድ ሰው እንደዚህ መተህ አንድ ሰው ጥለህ ወይም አንድ ሰው እንትን አይደለም ጀግና ማለት ነው በእኔ አስተሳሰብ። እና ለጥምቀት በዓል እንኳን አደረሳችሁ። ሙሌ ማለት ምን ማለት ሙሌ ማን ነው የሚለው ሰላም ጤና ይስጥልኝ። እንደምን ሰነበታችሁ? እንደምን አላችሁ? ውድ የአአ ሚዲያ ዩቲዩብ ቻናል ተከታዮች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። ሙሌ ማን ነው ወይም አአ ሚዲያ ማን ነው ብላችሁ ብዙ ጥያቄ ለሆናችሁ ሰዎች ዛሬ እንግዲህ በዚህ ቪዲዮ ሙሉውን ወደ እናንተ እንደዚህ ቅርብ አድርጌ ይዤላችሁ መጥቻለሁ ማለት ነው። ለቻናሌ ግን ይኸው ጠቅ አድርጓት እቺ ላይክ አድርጓ አንዴ ሙሌ ይባላል። ለማንኛውም እንግዲህ አአ ሚዲያ ማለት ምን ማለት ነው ብላችሁ ብዙ ሰዎች ለምትጠይቁ ጥያቄ ለሚሆንባችሁ ሰዎች አንዳንዶቻችሁ በጣም ትልቅ ካምፓኒ ይመስላችኋል። ፓውዝ አድርጉኝ። አንዳንዶቻችሁ የካምፓኒ ስም የሚመስላችሁ፣ አንዳንዶቻችሁ ደግሞ በጣም የትልቅ ድርጅት የሚመስላችሁ ሰዎች አላችሁ። ምን ማለት ነው? አአ ሚዲያ ማለት አዲስ አበባ ዙሪያ የድለላ ስራ ነበረ ማለት ነው። እስከዚች ሰዓት ይህን ነበረ ስሙ። ከዚህ በኋላ ለሚሆነው ነገር ደግሞ በጣም ጥሩ ስራ ካገኘን በጣም አሪፍ ነገር የምንሰራው ለእናንተ ይጠቅማል ብለን ያሰብነው ነገር ካለ ደግሞ ስሙ ልንቀይረው ሁሉ እንችላለን። ወይም ደግሞ በሚመለከተው በሚገባው የቻናሉ ስም ልንሰጠው እንችላለን ማለት ነው። እና ሙሌ ማለት ጀግና ነው። ችግር አይበግረው፣ ነገር አይበግረው፣ ለምቀኛ አይፈራ፣ ለሸረኛ አይፈራ፣ ለሰይጣን አይፈራ፣ ለቡዳ አይፈራ። ጀግና ነው ማለት ነው። ጀግና ታውቃላችሁ? ጀግና ማለት በነገራችን ላይ ይሄ ዝም ብሎ ዱሎኛ ወይም የሚዋጋ ምናምን አይደለም። ጀግና ማለት ችግርን ተሸክሞ ብዙ ችግርን ተሸክሞ ታማኝ ሆኖ በጣም ጎበዝ በሳል ሆኖ በደንብ ማሰላሰል የሚችል ሰው ነው ጀግና ማለት እንጂ አንድ ሰው እንደዚህ መተህ አንድ ሰው ጥለህ ወይም አንድ ሰው እንትን አይደለም ጀግና ማለት ነው በእኔ አስተሳሰብ። እና ለጥምቀት በዓል እንኳን አደረሳችሁ። ሙሌ ማለት ምን ማለት ሙሌ ማን ነው የሚለው ለእናንተ በደንብ ላብራራላችሁ ዛሬ ይዤላችሁ የመጣሁት በዚህ ላይክ ሼር አድርጉ እስኪ ሁላችሁም ላይክ አድርጉ እስኪ ላይክ አድርጉ ሁላችሁም ማለት ነው እያያችሁ ነው ሁላችሁም። እና ሙሌ ማለት በጣም በብዙ ችግር ውስጥ የሚኖር አንድ ጀግና ሰው ማለት ነው። ማንም በቃ የሚያግዘው የሚደግፈው የሌለ ራሱን ተቋቁሞ ራሱን ከብዙ ችግር ለማውጣት የሚጥር አንድ ጀግና ወንድ ልጅ ማለት ነው። ራሱን ቀይሮ ሌሎችን ለመቀየር ፍላጎት ያለው ሰው ማለት ነው። ገባችኋ? እናንተም እንደዚሁ ጀግና ሁኑ እስኪ። ችግር የሌለው ሰው የለም። እስኪ ስለ ችግር እንዳታወሩ። በቃ ስለ ችግር ቸገረኝ፣ እንደዚህ ሆንኩኝ፣ ፈለጠኝ፣ ቆረጠኝ፣ አበድረኝ፣ ቁረጠኝ ምናምን አትበሉ። እስኪ ሁላችሁም እስኪ ወደ ስራ ተበለሱና ሁላችሁም የራሳችሁ የሆነ ነገር ሞክሩ። የራሳችሁ የሆነ የማይሳካ ነገር የለም፣ ሞክሩ። ቻንስ አንድ ናት፣ ሞክሩ። አንድ ቀን ሳታስቡት ትልቅ ቦታ ላይ ትገኛላችሁ። በጣም ትልቅ ቦታ ውስጥ ማለት ነው። ገብታችኋል ሐሳቤ? ትልቅ ቦታ ላይ ትገኛላችሁ ነው የምላችሁ። ምንም ነገር እንዳትፈሩ። ጀግናው ጎበዙ አርቃችሁ አስቡ። ገብታችኋል አይደለ? ስለዚህ ዛሬ ምንድነው ወደ እናንተ እንደዚህ በደንብ ሆኜ ለማውራት የወሰንኩበት ሁኔታ ምንድነው? ሙሌ ማለት በድለላ ስራ ውስጥ የሚኖር ወይም አአ ሚዲያ ማለት በዚህ በድለላው ስራ ጠንክሮ አሰርና ሰራተኛ ቤት ክራይ ሽያጭ በቃ እንደዚህ የሚያገናኝ ታታሪ ሰራተኛ ማለት ነው ሙሌ ማለት ወይም አአ ሚዲያ ማለት ታታሪ ማለት ነው በኔን ማለት ነው። ገብታችኋል? እና እናንተም ከሙሌ ተማሩ፣ ብዙ ችግርን ተጋፈጡ፣ ብዙ ነገሮችን እንደተሸከማችሁ ከዛ በላይ ልትሸከሙ ትችላላችሁ ችግር።
ነገር ግን አንድ ቀን ደግሞ ችግሩ ራሱ ከናንተ ሲሸሽ ታገኙታላችሁ። ችግሩን ከናንተ የሚሸሽበት ቀን ይደርሳል ነው የምላችሁ። እመኑኝ። ከወሬ ከሱስ ከሰፈር ወሬ ራቁ። ሁላችሁም አንድ እንትን ውስጥ ገብታችሁ ውጡ። ከዛ ከማይረባ ነገር ውጡ። እውነቴ ነው። አሁን ያልወጣችሁ መስሏችሁ አሁን ዝም ብላችሁ እንትን ልትሉ ትችላላችሁ። ከወሬ ውጡ። መጀመሪያ እስኪ ወደ ስራ እስኪ እንሩጥ አብረን ተያይዘን ማለት ነው። እንደዚህ ነገ ትልቅ ቦታ ላይ እንደርሳለን ሁላችን ተያይዘን፣ በጣም ትልቅ ቦታ። ስለዚህ እዛች ትልቅ ቦታ ላይ ለመድረስ ደግሞ ከሁሉም መራቅ አለብን። ከሱስ፣ ከፖለቲካ፣ ከቲክቶክ ዝም ብላችሁ የሰው ቲክቶክ ላይ አይናችሁ እስከሚወጣ ፍጥጥ ብላችሁ ከምታመሹ የራሳችሁ የሆነ ነገር እየሰራችሁ የእናንተ ቢታይ ይሻላል። እናንተ እንትናችሁ። ስለዚህ ይሄን ለማለት ነው በዚህ የመጣሁት። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሼር አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ። እንደዚህ ደግሞ በሌላ ሙያ ተሰማርታችሁ እኛ ጋር መስራት ለምትፈልጉ ሰዎች ይሄው ክፍት ነው። ስልክ 0947 34 94 41። በጣም የድለላ ስራ ነው የምሰራው። ሰው ለራሱ ማመስገን አስፈላጊ አይደለም። ለራሱ እንደዚህ ነኝ ብሎ ማውራት አስፈላጊ አይደለም። ነገር ግን ከምታስቡትና ከምትሉት በላይ በጣም ታማኝ ሰዎች ነን ከምላችሁ በላይ ነው የምነግራችሁ።